ጤና ይስጥልኝ እንደምናችሁ የመዳን ነኝ። ዛሬ በድጋሚ አቶ ዋሊድ ወይም ቫሊድ something like that የሚል ስም ያለው ግለሰብ በትንቢተ ኢሳይያስ ላይ የሰጠውትን ለሱ መልስ የሚሆነውን እንደገና መልስ ሰጥቶኛል። እስቲ አብረን እንመልከተውና የሚለውን ነገር አብረን እንመልከት እስቲ ምን እንደሚል። ኢሳይያስ 42:1 ላይ ያለውን በማቴዎስ ወንጌል ምዕራፍ 12 ቁጥር 17 ላይ ብላቴና መባል የለበትም ብለህ ካንተ ያነሳውን ነገር ሪጀክት አድርጌዋለሁ። ምክንያቱም አንተም እንዳልከውም በኋላም ተመልሰን መተን አግሪ እንደምታደርገኝ እንደምታሳየኝም ብላቴና ስለሚል ነው። መጽሐፍ ቅዱስ ግሪኩ ቃል ፔዎስ የሚለው ቃል ልጅ፣ ህፃናት፣ ጩጬ፣ ወሪ ፍራ ያለ አይደለም እድሜያቸው ከ7 እስከ 14 ዓመት ያሉትን ልጆች የሚገልጽ የግሩፕ ናውን ስም ነው። ለዛ ነው ባሪያ ተብሎ ሊተረጎም አይገባም የሚልክ ለዛ ነው። ስለዚህ አብረን እንመልከት ምን እንደምትል። ባሪያ ማለትና አገልጋይ ማለት ይለያያል የሚል ነገር ነው ያመጣው። አንተ ባሪያ የሚለውን ነገር ፈርተዋል። ለምን እንደፈራውም አልገባኝም። ኦኬ ባሪያና አገልጋይ ይለያያል። በጣም የሚለያይ ነገር ነው። አሁን ልብ ብላችሁ ስሙኝ። አረብ ሀገር ውስጥ እህቶቻችን ከኢትዮጵያ ሄደው አገልጋይ የቤት ውስጥ ሰራተኛ ሆነው ያገለግላሉ አይደለም? ባሪያዎች ናችሁ እናንተ። ራሳችሁን ባሪያ ነኝ ብላችሁ አይደንቲፋይ ታደርጋላችሁ። ባሪያ ማለት ምን ማለት እንደሆነ እዚህ ጋር ጀስት ሲምፕል ጉግል ሰርች ላይ ስታደርግ የሚመጣልክን አረፍተ ነገር ላሳልይ። ስፔሻሊ a person who is a legal property of other person። ስለዚህ ይህ ሰው አንድ ሰው የሌላ ሰው የሌጋል ፕሮፐርቲ ሲሆን ማለት አንተ ባልከው እኮ ከሆነ እኮ ዩኤን አንቲ ስሌቨሪ ሎ ማውጣት አልነበረበትም ማለት ነው። ዩናይትድ ኔሽን ታውቀዋለህ ብዬ አስባለሁ። ኦርጋናይዜሽኑ አንቲ ስሌቨሪ የሆነ ካምፔን በጣም ይካሄዳል። ምክንያቱም ስሌቨሪ ምን ብለህ ካሰብክ ማለት ነው፣ አገልጋይ ብለህ ካሰብክ ማለት ነው። ምክንያቱም አባቴ ቤት ውስጥ አባቴን እያገለገሉ የሚያድጉ የሚሰሩ የሚማሩ ብዙ ልጆች አሉ። እነኛ ልጆች ስሌቭ ናቸው ብዬ አላምንም። ምክንያቱም የራሳቸው የሆነ ነፃነት ስላላቸው ማለት ነው። ያደርጋሉ፣ ይወስናሉ፣ ሰልፍ ዲሲሽን ሜክ ያደርጋሉ ማለት ነው። በኋላ ጌታ ኢየሱስ ክርስቶስ ስለዚህ የሚሰጠውን ዴፊኒሽን እንመለከታለን። በነገራችን ላይ ያው ምናልባት እንዲገባክ በጣም ኮንሴፕቱ ቢዮንድ ዮር ማይንድ ሆኗል ብዬ አስባለሁ። ሙስሊም ስለሆንክ በእስላምኛ እንዲገባክ እፈልጋለሁ እና አንድ ኤግዛምፕል ልስጥክ። የምሰጠው ኤግዛምፕል ቡካሪ መጽሐፍ ሳይ ቡካሪ ቮሊዩም 3 ቁጥር 46 ሐዲስ ነምበር 711 ነው። ናሬትድ ጀብን ቢን አብድላህ a man among us declared that his slave would be freed after his death። ስለዚህ አንድ በጣም አሪፍ የሆነ ምስኪን የሆነ ሰው ከሞትኩኝ በኋላ ይሄኔ አብሮኝ ሳሰራው ስትገለገልበት የነበረ ማለት ምን ልበልክ ስሌቭ የነበረ ይህ ሰው ፍሪ እንዲሆን ሌጋል የሆነ ፕሮሲጀር ዊል ይገባል። ነገር ግን the prophet called for the slave and sold him. that slave died the same year። ይህ ስሌቭ ይህ ምስኪን ባሪያ ይህ ምስኪን ሰው እርግጠኛ ነኝ ነፃነቱን ፍሪደሙን ተመኝቶ አልሞ በነበረ ሰዓት ይህ የእግዚአብሔር ወይንም የአላህ ባሪያ የአላህ ምን እንበለው መልእክተኛ መሐመድ ሸጠው። ይህንን ባሪያ ምስኪን የኔ ምስኪን ልበለው። ይህንን መሐመድ ግን የአይሻ ባልን ፒውር ኤቭል ሴጣን ብለው የተቀለለ ነው። ምክንያቱም የሰውን ነፃነት የሰውን ፍሪደም ለገንዘብ ብሎ የጨፈለቀ ከሰይጣን የማይተናነስ አጋንንት ነው። ክፉ ሰው ነው። ሌላ ነገር አልለውም። ከዚህ ይሄ ነው ስሌቨሪ። ገባክ? ጀርመኖች ስሎቭ ሄደው ስላመጡት ቃል እኔ እያወራሁኝ አይደለም። እሱን አላቅልም፣ አይመለከተኝም። እኔ አንተው ማንታሊቲ ውስጥ ያለውን የስሌቨሪ የአላህና የማመድን ትርጉም ነው የምሰጠው። ዚስ ኢዝ ስሌቨሪ። በዚህ ስሌቨሪ ትርጉም ነው እየሄድኩ ያለሁት። እንቀጥል። በመጽሐፍ ቅዱስ ላይ ባሪያ ወይም ደግሞ አገልጋይ የሚለውን የግሪክ ቋንቋ የተለያየ ነገር ይጠቀማል። አዎ ይጠቀማል። እኔ እሱ ጋር እንትላል የሚጠቀመው ፒያስ ብቻ ነው ብዬ አላልኩም። ግን ፒያስ ባሪያ ማለት ነው፣ ልጅ ማለት አይደለም ነው የኔ አርጊውመንት የነበረው ማለት ነው። ስለዚህ እዛ ጋር ወንድ ወይም ደግሞ ገርል ወይም ደግሞ ቦይ ወይም ደግሞ ሰርቫንት ወይም ደግሞ ብለዋል። አዎ እንደዛ ነው። በዛ መልኩ ነው እንትን የሚለው። ቴንክ ዩ። አየክ እንደዛ ነው አልከኝ አይደለም? አግሪ ያደረከኝ
መሐመድ በዛ መልክ ነው ያንን ምስኪን ባሪያ የሸጠው። ቦይ ወንድ ሴት ልጅ እድሜው ከ7 እስከ 14 የነበረ አመለካከት ነው ያየው? ኖ አይደለም። ብር የሚገኝበት ፍራንካ የሚገኝበት አድርጎ ነው የሸጠው። ዛት ኢዝ ፒውር ኢቭል። ይሄ ነው የባርነት ሲስተሙ ማለት ነው። አንደርስታንድ የምታደርግ አሁን ይመስለኛል በኤግዛምፕል ስለሰጠው። እና መሐመድ የባሪያ ነጋዴ ነበረ ማለት ነው። ባሪያ ፈንጋይ ነበረ ማለት ነው። የሚገርም ነው፣ የሚያበሳጭ ነው። ስለዚህ ባሪያ ማለት ምን ማለት እንደሆነ ትርጉሙን ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ እንደዚህ ብሎ አይደንቲፋይ አድርጓል። ምን ብሎ ነው ያደረገው? ከእንግዲህ ወዲህ ባሪያዎች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቅምና፣ ወዳጆቼ ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቃቸዋለሁ ይላል። ስለዚህ ጌታ ኢየሱስ ክርስቶስ ባሪያ ብሎ አንድ ሰው አይደንቲፋይ ሊያደርግ የቻለው ወይም የሚችለው ጌታ ኢየሱስ ክርስቶስ በሰጠው ዴፊኒሽን ምንድን ነው? የጌታውን ፈቃድ የማያውቅ ከሆነ አንድ ሰው ያ ምንድን ነው? ባሪያ ነው። ሙስሊሞች የአላህን ፈቃድ አታውቁትም፣ ስለዚህ ባሪያዎች ናቸው። ዊኖዊት ግልጽ ነው። የቴዎሎጂ ገብቶኛል። እኛ ግን በመጽሐፍ ቅዱስ እንደዛ አይደለም። ጌታ ኢየሱስ ክርስቶስን የእግዚአብሔር ፈቃድን ያውቃል። እኛም ክርስቲያኖች ደግሞ የእግዚአብሔርን ፈቃድ እናውቃለን፣ አስታውቃቸዋለሁ ብሏል። ለዚህም እንዴት እንደሚያስታውቀን ጌታ ኢየሱስ ክርስቶስ ነግሮናል። ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአብ ያለው ሁሉ የኔ ነው። አብ ያለው ሁሉ ነገር አንተ አንድ ፖይንት አለ የምትነሳበት ነጥብ። እግዚአብሔር አብ ከአላህ ጋር እኩል ነው፣ አናሎጂክ ማለት ነው። እንደዛ ካልክ ይኸውልህ ለአላህ ያለ ነገር በሙሉ ማን ነው እያለ ነው? ጌታ ኢየሱስ ክርስቶስ የኔ ነው፣ አይ ዲዘርቭ ኢት፣ አይ ኦውንድ፣ የኔ ነው፣ ይገባኛል፣ ይዤዋለሁ፣ የግሌ አድርጌዋለሁ ነው። ይህ ባሪያ ይመስልሃል ወይስ ጌታ ወይስ ባለ ሁሉ ስልጣን ወይስ ቅን ፈራጅ ይመስልሃል? ኤኒዌይ ወደ ትንቢተ ኢሳይያስ ምዕራፍ 42 እንሂድና አንተ የጠቀስክኝን ክፍል ተመልክተን እንዴት አንተ አላህን ውሸታም፣ ከሃዲ፣ ወንጀለኛ እንዳደረግከው ላሳይክ። እኔና በአንተ መካከል ያለውን ዲፍረንስ ልንገርህ። እኔ ከዘፍጥረት እስከ ራዕይ ያለውን መጽሐፍ አንድ ወጥ በሆነ መንገድ አንብቤ ለመረዳት እጥራለሁ። አንተ ግን ከመጽሐፍት ሁሉ አንዷን ጥቅስ አውጥተህ ለመረዳት ትሞክራለህ። የዛን ጊዜ ምን አይነት ስህተት ትሰራለህ መሰለህ? ሁለት እግርህን የሚያሳጣ የሚቆርጥ ስህተት ትሰራለህ። ያንን ስህተት ላሳይክ፣ እንዲገባህ፣ እንድትረዳ፣ ወደ እውነት እንድትመለስ፣ ወደ ብርሃን እንድትመጣ። እኔ የደግፌ ያዝኩት ባሪያዬ፣ ነፍሴም ደስ የተሰኘችበት ምርጤ። እግዚአብሔር ነው ይህንን የሚለው፣ እግዚአብሔር አብ ማለት ነው። ከቁጥር 41 ጀምሮ ስትመለከቱት በእርሱ ላይ መንፈሴን አደርጋለሁ፣ እርሱ ለአሕዛብ ፍርድን ያወጣል። ለአሕዛብ ፍርድን የሚያወጣ ማን ነው? እግዚአብሔር አብ። አንተ ለአሕዛብ ላይ በሰዎች ሁሉ ላይ ፍርድን የሚያመጣው ማን ነው ትላለህ? መሐመድ ነው? መሐመድ አይደለም። መሐመድ በሀሻ ላይ ነው ምናልባት ፍርድን ሊያመጣ የሚችለው። አላህ ነው ትላለህ አይደለም? ከአላህ ጋር ምንድን ነኝ እያለ ነው። እዚህ ጋር እኩል ነኝ እያለ ነው። ኦፕስ። አይጮውም፣ ቃሉን አያሰማም፣ ድምፁም በሜዳ ሂዝ ኩል ነው ማለት ነው። የተቀጠቀጠ ሸቦቆ አይሰብርም፣ የሚጥስንም ክር አያጠፋም። በእውነት ይፈርዳል፣ አያዳላም። ይሄ ምስኪን ነው፣ ይሄ ፓወርፉል ነው አይልም። በምን ይፈርዳል? በእውነት። ቅን ፈራጅ ነው። ጀስት ኦሎረር የሚል ወይንም ደግሞ ቅን ፈራጅ የሚል ከአላህ 99 ስሞች ውስጥ አንዱ ነው። የአላህን አንዱን ስም የተገባው ነው። ይህ ሰርቫንት፣ ይህ አገልጋይ። ስለዚህ ከአላህ ጋር እኩል ነው። ኦፕስ። ወሊድ ቦምብ ነው የጨቅበትከው፣ ለቀከውና ፈነዳው። ምን ላርግ? በምድር ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ። ስለዚህ ምድር ሁሉ በሱ ፍርድ ስር እስክትሆን ድረስ ምን ያደርጋል? ያበራል። አልኑር የሚለው የአላህ ስም አለ አይደለም? ያንን ነኝ እያለ ነው። የዛን ያህል ክብር አለኝ እያለ ነው። ከአላህ ክብር ጋር እወዳደራለሁ እያለክ ነው። ኦፕስ። ፍርድን እሰጣለሁ ነው የሚለው። የስ ያንን ሁሉ የተገባው ነው። አሕዛብ ሁሉ፣ ህዝብ ሁሉ በምን ይታመናል? በስሙ ይታመናሉ። ኦኬ።
በመሐመድ ስም ትታመናለህ? የስ የሆነ ጊዜ እንደዚህ ሆነ። በከይበር ጦርነት ጊዜ ያቺ አይሁዳዊቷ የሰረለችውን ምግብ የበግ ነው የፍየል ቅልጥም መሐመድን አምነው የበሉ የመሐመድ ተከታዮች በበሽታው በመርዙ ጠብ 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 እያሉ ሞቱ። መሐመድን ያመኑ ሞት ነው የቀጠፋቸው። መሐመድም ራሱ በዛ መርዝ የተነሳ በአይሻ ጭን ላይ ተኝቶ አይሻዬ በዛ ቀን እንዲና በዚህ ሰዓት የበላሁት ምግብ ልቤን እየሰነጠቀ ጎሮሮዬን እየቦረበረ ገደለኝ ነው ያላት። መሐመድ በራሱ እንኳን አልዳንም፣ በሱም የታመኑትን ሞተዋል። ይሄኛው ግን በእርሱ የታመኑ ይታመናሉ። ወይስ ይሄኛው መሐመድ እንደሸጠው ባሪያ ሳውንድ ያደርጋል? ወይስ እንደ መሐመድ እርኩስና አረመኔ የሰውን ነፃነት ለገንዘብ ብሎ የሚያባክን አይነት ሰው ይመስልሃል? ኖ ወይ። ይህ ብርሃን ነው፣ እውነት ነው፣ ጽድቅ ነው። ይህ አገልጋይ በጽድቅ የሚፈርድ ነው። ይህ አገልጋይ አሕዛብ ሁሉ በስሙ የሚታመኑ ነው፣ የሚያድን ነው። ይሄ ባሪያ የሚመስለውን ይሄኛውን ምስኪን በራሱ ምንም አይነት ነገር ንብረትና ፈቃድ የሌለውን ነው ወይስ ሁሉንም ነገር በእጄ ይዣለሁ ለአብ ያለ ሁሉ ለኔ ነው ብሎ ክሌም ያደረገውን ኢየሱስን ነው ሳውንድ የሚያደርገው? ፍርዱን ለአንተ ሰጥቻለሁ። እንቀጥል። አንተ ቀጥሎ የተናገርካቸውን ጥቅሶች የኔ ጥያቄ ሐዋርያት ሥራ ምዕራፍ 3 ቁጥር 13፣ ሐዋርያት ሥራ ምዕራፍ 3 ቁጥር 26፣ ሐዋርያት ሥራ ምዕራፍ 4 ቁጥር 27 እና 28 ላይ፣ ሐዋርያት ሥራ ምዕራፍ 4 ቁጥር 29 እና 30 ላይ ኦኬ። በጣም ሐዋርያት ሥራ መጽሐፍን አንድ ሙስሊም ጠቅሶ ዲል ሊያደርግ ከፈለገ አይ ቲንክ የማሰብ ችግር አለበት። ምክንያቱም ሐዋርያት ሥራ አብዛኛው ክፍል እየተጻፈው ስለ ጌታ ኢየሱስ ክርስቶስ ሞትና ትንሣኤውን በሚመሰክሩ ሰዎች በሚያትቱ ታሪኮች የተሞላ ነው። ስለዚህ ከአላህ ጋር ጥል ውስጥ እየገባ ነው። ለመጀመሪያውን በቼስ አንድ ጥቅስ ከዛው ከጠቀስኩ ውስጥ ባለፈውም አንድ ጥቅስ ነው፣ አሁንም አንድ ጥቅስ ብቻ ነው የምመለከትልህ። ሁሉንም እናንተ ማየት ትችላላችሁ። የአብርሃም የይስሐቅ የያዕቆብ አምላክ አባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁት። ዋው! እናንተ ምን አሳልፋችሁ ለምን ለሞት የሰጣችሁት? ሊፈታ ቆርጦ ሳለ በጲላጦስ ፊት የካዳችሁት። ዋው! ወሊድ ፈንጅና የረገጥከው ራስህን አጥፍተህ ነው ያጠፋው። አላህ ውሸታም ነው። ጌታ ኢየሱስ ክርስቶስ ሞቷል። አላህ ወንጀለኛ ነው። አላህ የሚያውቀው ነገር የለው። መሐመድ ሲቀባጥር ነው። ኢየሱስ አልሞተም፣ ወደ ሰማይ ተሸውዶ ተደብቆ አምልጦ ሄዷል ያለው እያልከኝ ነው? አግሪ አድርጋለሁ። ተመቸኝ። ፌስቡክ አንድ ላይክ ብቻ ነው አይደለም የሚሰጠኝ? እንጠይቃቸዋለን እንዲያበዙት። እስቲ ስለ አላህ ልጅ እንደሌለውና እንዳለ ያወራውን ደግሞ አብረን እንስማክ። ለእርሱ ሚስት የሌለችው ስትሆን እንዴት ለእርሱ ልጅ ይኖረዋል? ነገር ሁሉ ፈጠረና ይኖረዋል ነው የሚለው። ይኖረዋል ማለት ይችላል ወይ ማለት አይደለም። የኩነ ማለት ይኖረዋል ነው። የኩነ ይችላል አይደል? ስለ ቀድርም አይደለም፣ ስለ ችሎታም ምንም የተነገረ ነገር የለም ማለት ነው። ኦኬ፣ ስለ ችሎታ ምንም የተነገረ ነገር የለም ነው አይደለም? ጥቅሱን እናንበብ። አንተ እንዳልከው ምዕራፍ 6 ቁጥር 111 ሳይሆን ምዕራፍ 6 ቁጥር 101 ነው። መጽሐፍንም እንኳን በደንብ እንዴት ነው ቼክ አድርጋት። ወይስ የተለያየ ነው? ምናልባት አይዶን ነው ሊሆን ይችላል። ሁኬርስ። በነገራችን ላይ እርሱ ሰማያትና ምድርን ያለ ብጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? እንዴት ማለት እኮ የችሎታ ጥያቄ ነው አይደለም? እንዴት አደረከው? እንዴት ነው ይህን ቪዲዮ የሰራው ብለህ ብትጠይቀኝ ችሎታዬን ነው ማስረዳክ እንጂ ፈቃዴን አይደለም። እንዴት የሚለው እንደውም እንግሊዘኛው አሪፍ ነው። how could he have a son? ሚስት ሳይኖረው እንዴት ችሎታ። እንዴት የሚለው ጥያቄ እንዴት ነው? አማርኛ አልችልም እንዴ?
ለነገራችን ላይ የአማርኛ ማትሪክ ምንድን ነው ያመጣሁት? ቆቼ ካደርጋለሁ። እንዴት የሚለው አረፍተ ነገር የችሎታ ነው። ጥያቄ ሌላ ነገር የለውም። ስለዚህ አላህ ሚስት ከሌለው መውለድ አይችልም። ሲምፕል ፋክት ዚስ ኢዝ አቢሊቲን ነው፣ ኮድ እኮ ነው። ስለዚህ እንዴት የሚለው ስለዚህ በግልጽ እንደተረዳ ነው አላህ እዚህ ጋር ሚስት ስለሌለ ነው ልጅ የሌለው። ሲምፕል ፋክት አንድ። ሁለተኛ አላህ ሚስት የሚኖረው ወንድ ስለሆነ ነው። ወይንም ሌዝቢያን ነው ካልከኝ ይሆንልክ። የአሕዛብ አማልክቶች ምንም አይችሉም። ባለፈውም ነግሬያቸዋለሁ። መሐመድን አንብብ ብለው ማስነበብ አልቻለም። 3 ጊዜ ቢጨምቀው ሊወጣለት አልቻለም ካፉ ቃል። ከንቶች ናቸው፣ አጋንንቶች ናቸው። ነገር ግን በትንቢተ ኢሳይያስ ምዕራፍ 42 ወሊድ የጠቀሰልን የናዝሬቱ ኢየሱስ እውነተኛ ብርሃን፣ እውነተኛ ፈራጅ፣ እስከ ዓለም ፍጻሜ ሁሉ እውነት እስኪሆን ድረስ የሚያበራ የጽድቅ ብርሃን ነው። የሞተው የተቀበረው ከሞትም በ3ኛ ቀን የተነሳው ወደ አብም ያረገ እኛን ያዳነ የናዝሬቱ ኢየሱስ እሱ እውነተኛ አምላክ ነው። ስለ አዳመጣችሁ ያመሰግናለሁ። የምራን ነኝ። ቻው